ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው። ከላይ እኮ ሌላ ብዙ ነገር እንዳለ ትጥራለህ፣ ምን ትላለህ። በሂደት ሁሌ ቻሌንጅ እንዳለ ደግሞ as long as you are walking የወደቀ ገንዘብም ታገኛለህ። ያላሰብከው ነገር ይመጣል፣ ያላሰብከው ቦታ ይወስድሃል። በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ፣ በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል። እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ ያለ ዛሬ አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress. Yes. ወጣቱ not just here globally የኛ ደግሞ የባሰበት suicides, depression. You have to take care of the body. ያ ማለት ያው ሁሌ ማወራቸው ሩቲኖች ናቸው። በየቀኑ ጠዋት እነሳለሁ። ሲጀመር ከማታ ነው የሚጀምረው። 4 በጣም ከሄደ 4:30 ከተቻለ 3:30 አልጋይ ውስጥ ነኝ። ይሄ በጊዜ መተኛቱ በጣም ትርጉም አለው። ሁሉም እንቅልፍ እኩል አይደለም። ከሚድናይት በፊት የምተኛው እንቅልፍ ከሚድናይት በኋላ ተኝተህ እኩል ሰዓት ቢሆን ጥቅሙ እኩል አይደለም። ራሱ የቻለ ሳይንስ አለው። 8 ሰዓት መተኛት ግዴታ ነው። ለምን? ያ ማለት ሰውነቴ ራሱን የሚጠግንበት ሁሉ ያወራሁት ነገር ነው። እሱ ሳይኖር በቃ ጤና አትሆንም፣ ሲስተሙ አይሰራም። እሱን አደርጋለሁ። ጠዋት ስትነሳ በቃ ተኝቶ ረክቶ ምን ብሎ ሳይንቀሳቀስ ሁሉ ነገር ሰውነትህ እንዲህ ነው። ብዙ ጽዳት የተደረገ ነገር አለ መውጣት ያለበት። አንዱ ትንፋሽ ነው። የመጀመሪያው ነገር ብርሃን ማየት፣ ትንፋሽ 20 ደቂቃ ትንፋሽ፣ ኦክሲጅን ካርቦን ዳይኦክሳይድ ይወጣል። ከዛ ስፖርት እንቅስቃሴ። ይሄ ሁሉ ከሰውነቴ በላይ ለአይምሮዬ ወሳኝ ነው። የደም እንቅስቃሴ፣ የኦክሲጅን እንቅስቃሴ 25% እዚህ ነው የሚፈለገው። ካላረክለት ከዛ ያው ስራ ምናምን፣ ኮልድ ሻወር፣ በቀን አንዴ መብላት ሰውነትህን እንደ የምታደርገው ያህል ዕውቀት ሁሌ መሸመት የሚያስደስተኝ ነገር እኔ ሁሌ አዲስ ነገር መማር ማየት ነው። ኢትዮጵያ የሚያመጣኝ እሱ ነው። በቃ ያንን አሁን ደግሞ በቃ ነፃ ነው። ለወደፊት እኮ ትምህርት እንዳለ በቃ it's going to be revolutionized. AI አንተን አውቆ አንተ ከምትሰራው አይቶ ለአንተ የሚሆን ስቴፕ ባይ ስቴፕ ትምህርት ይሰጣል። የምን አስተማሪ ነው? ቤት ቁጭ ብለህ በነፃ በቃ አፕግሬድ ማድረግ ትችላለህ አመለካከትህ። በቃ ዕውቀት መገንባት የሁሉ ነገር። knowledge is everything. Knowledge is power. And then discipline to act on that knowledge. ከሁሉም በላይ ጊዜ የማጠፋው ኢንቨስት የማደርገው ምሰራው እዛ ላይ ነው። የሱ ውጤት ይሄ ነው። አይምሮዬም ያን ሁሉ ዳታ ይዞ ገና በደንብ ይሰራል። የሚረሳው ነገር የለም። ብዙ ነገር ያገናኛል። ሰውነቴ ደግሞ full of energy በቃ ተንቀሳቀስ ነው የሚለኝ። የስንፍና ስሜት የለም። ለምን? መኪናውን እኔ በደም ማርሽ እየቀያየርኩ ምናምን እየነዳሁት ነው። በዜሮ እየተንከባለልኩ አይደለም። We have to stop chasing the reward and learn to love the process. Make the process the reward. አሁን እኔ ስፖርት ሰራ I enjoy working out. Okay, ማስለ ያደገ ምናምን ጨመርኩ። በቃ I miss working out. I love working out. I've taught to teach myself to love to fast. ነገርኩ። ትላንት መሳይ በላው ነኝ፣ ነገ ነው በላው 48 ሰዓት። Look at me. ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው። What? I trained it. የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure. Then you can never lose. And then you really make an effort because you're focusing on the effort. ውጤቱ ራሱ ይመጣል። ውጤቱ ላይ ፎከስ ስታረግ ኤፈርቱ ላይ አታረግም። እዛ ላይ you have to learn
to love effort and struggle. The sense of achievement of making the effort, not the result. ያናረክ ማለት በቃ really ውጤትህ so ይሄ ሁሉ it's all mindset ምናምን ለወደፊት በሰፊው እንዳልኩህ ትልቁ ስራ ይሆናል ብዬ የማስበው ይሄ ነው። ግን በጣም ፓወርፉል ነገር ነው ያነሳው። ያ ከሆነ ውጤቱ የመሆን ሁሉ በጣም ከፍተኛ ነው። ፕሮሰሱም እውነት ነው፣ ደስታ የተሞላው ነው። በውጤቱ ቤዝ ያደረገ ነገር ግን መንገዱም ፌክ ነው። most likely ውጤቱም ደግሞ የመረሰ ድሉ በጣም ዝቅተኛ ነው። ይሄ ሳይንስ አለው behind it። እሺ ከፈቀድክልኝ ላውራ እንግዲያው ስለምን አብዛኛው የማወራው ነገር የሆነ ዝም ብሎ መሰለኝ ሳይሆን so they've done tests። እነዚህ ልጆች ገና ፕሪስኩል ኤሌመንተሪ ስኩል ምናምን ያሉ እና እስከዛሬ ያለው ሞዴል ሁሉም ለወላጅ እንደውም ለልጆቻችሁ አንደኛ እንድትወጣ አንደኛ ካልወጣ አንደኛ መውጣት አለብህ ሲባሉ ልጆች ከኪንደርጋርተን ነው ያያቸው። ቤተሰባቸው የሚወዳቸው በቃ የሚፈልጉት ውጤቱን ነው። ያን ውጤት ለማግኘት they'll take any shortcut። እዚህ ላይ ነው። ይሄ ሳይሆን ደግሞ they get disappointed and give up. one group of kids በግሬድ አዩአቸው በብዙ ነገር። ሌላ group of kids, oh Johnny, you're so you're so good, you're trying so hard, your effort is incredible. አንድም ቀን ስለ ውጤቱ እነዛ ልጆች አሁን ውጤቱ ላይ ስለሆነ ሪዋርድ የሚሰጣቸው ይታገላሉ፣ ይሞክራሉ። ውጤታቸው ትምህርትም ላይ ስፖርትም ላይ ምንም ላይ ከነዚህ የትና የት። so it's a fact። በቃ you learn to enjoy the process, the effort, and then you get into it. ውጤቱ ላይ ፎከስ ስታደርግ ይሄ it's a chore። አይምሮህ ትኩረቱ ውጤቱ ላይ ነው። እዚህ ላይ ሆነህ በቃ ከዚህ ነው ኤነርጂ የምትወስደው። ያ ሳይሆን ደግሞ ተስፋ ትቆርጥና ይሄንን እንደውም በቃ ያን ሁሉ እንዲሁ ለፍቼ so ይሄ it's a critical mindset that cuts across everything። ይሄ ማለት ነው እንግዲህ መነጽርህን ማስተካከል። your software is everything። ስንጀምርኛ 100 ሺዎች እንቀርጻለን ብለን ነው no matter what። አንድ ሰውየው 1 ሚሊዮን ሰውየው ያንን ጉዞ ኢንጆይ እናደርጋለን፣ እንማራለን። that's your reward already። መማሩ ፕሮሰሱ ለኛ it's a huge reward። and እንዲህ ስትሰራው ደግሞ ትጥራለህ፣ ምን ትላለህ። በሂደት ሁሌ ቻሌንጅ እንዳለ ደግሞ as long as you're walking የወደቀ ገንዘብም ታገኛለህ። ያላሰብከው ነገር ይመጣል፣ ያላሰብከው ቦታ ይወስድሃል። the thing is to stay in the game, to make a real effort, and ከልብህ ደግሞ learn to enjoy it። እንዳልኩ ስፖርት በቃ ትልቅ አብዛኛው ሰው ስፖርት እንደ ቅጣት ኪሎ ለመቀነስ ኦር ምናምን ለመሆን መክፈል ያለበት ዋጋ። ለኔ ደግሞ ስፖርት ማለት ሰው ጥሬ ስጋ ይወደለም ኦር ቢራ ኦር ዊስኪ ወይ ይሄ የሱን እጥፍ ደስታ ይሰጠኛል። ስለዚህ ብዙ ሰራዋለሁ፣ በደንብ ሰራዋለሁ። ስለ ውጤቱ ግን በቃ ሳላስበው ራሱ ይመጣል። ስላበላልም ስለ ሁሉም ነገር ማለት and it makes life enjoyable። ዩኒቨርሲቲ ጨርሰው ስራ እየፈለጉ ያሉ፣ ሃይ ስኩል ወድቀው ስራ እየፈለጉ ያሉ ሰዎች አሉና ስራ እስኪያገኙ ምን ላይ ትኩረት ቢያደርጉ ይሻላልና ፐርሰናል በቃ ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ። አሁን የምልህን ራሳቸውን መገንባት። መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ። ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁኔታዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ። በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁኔታው ምን ይለያያል እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል።
እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings ሁሉ ነገር ስለ ኢሞሽን ነው አንድ ነገር ለምንድነው ደስ እንዲለን ገንዘብ ለምን ደስ እንዲለን ምግብ ለምን ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ ሜዲቴት ማድረግ ራስን ማወቅ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታረገውና እንዳልኩ ነው ይሄ we're in a storm ማሳለፍ ያስፈልጋል እዛ መሃል ግን ራስን መገንባት አለ ለሚመጣው ቀን ራስን ዝግጁ አድርጎ ዕውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህ ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄም ያልፍ ነገር ነው እስከዛ ቆይ እብዳልሁ አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላርግ ውጭ ብቻ አይደለም ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ አንድ አመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል አይጠይቅም ከዛ ውስጥ ደግሞ የተሻለ ሰውኛ ነው የምወጣው so ፍሬምወርካችንን ማድረግ success not now not today redefine your success እንደውም the more ይሄ የውጭ ነገር I want ምናምን የሚለው ነገር ሳጠፋ በቃ pressure ይጠፋል you get inner peace ምናምን ሰፊ ቶፒክ ነው ለሁሉም አይሰራም ወደ ውስጥ ራሱን የቻለ ትልቅ ዓለም አለ እውነተኛ ማንነታችን እዛ ውስጥ ነው ሰላማችን ደስታችን እዛ ውስጥ ነው እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩ ነው የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው አሁን ያለኝ ስሜት ውስጥ ነኝ ያለሁት አሁን እንደውም እንዲህ አወራለሁ አስተምራለሁ ምን እላለሁ እስር ቤት ሁሉም እኩል ነው ገንዘብ የለም ማረግ የለም ምን የለም የት ነው ሁሉ ነገር ውስጥ ነው ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው እሱ እጅህ ላይ ነው ደስታ እጅህ ላይ ነው ሁሉም የምክረው ለጊዜው ይሄ ነው ደስታ ብቻ ሳይሆን ራስን ገንባ ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ ምን ለማግኘት ሰላምና ደስታ እጅህ ላይ አለ ዛሬ ሪሜሳንስ ላይ መጨመርም ፈልገው ብዙ ጊዜ አይ ቲንክ ወጣ ስትሆን እና አብዛኛው ሰው ላይፍ ላይ የሆነ ፕሌይቡክ ይፈልጋል በቃ this is your road እንደዚህ አድርገህ ህይወት ላይ ስኬታማ መሆን እና ላይክ ያ የለም ሊኖርም አይችልም ብዙ ጊዜ ግን የሆነ አክሽን ላይ መግባት ነው ዋናው በተለይ አክሽን ላይ በመግባት ነው ወደ ትክክለኛው መንገድ ትሄዳለህ ወይም ያ ነገር ሳይመች ቀርቶ መንገድ ትቀይራለህ ወይም እዛ ላይ ቢልድ አፕ ያረክ ትሄዳለህ ፕሮባብሊ ግን ኢምፖርታንት የሚሆነው ኤንቫይሮንመንት ነው በተለይ ደግሞ በጣም ፕሬዠር የሚበዛበት እንደ ሶሳይቲም እንደዛ ነው ሃይሊ ፕሬዠር ያለበት ሶሳይቲ ነው ሶ አይ ቲንክ ያለበት ኤንቫይሮንመንት በጣም ኢምፖርታንት ነው then ያንን ፊገር አውት እንዲያደርግ ሰው ሊያግዘው ይችላል እንደውም ጥሩ አነሳ ደግሞ ያለህበት ላይፍ ስቴጅ ኦኬ አንተ ራስህ እስከሆንክ ሌላ ሰው ኃላፊነትህ ትዳር ልጅ ከሌለህ ቅድም የማወራህ ነገር 100% doable ግን ኦኬ not impossible complicate ያደርገዋል አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ ለራስህ መንገድ ላይ ማድረግ ትችላለህ so point 2 ቅድምም በቢዝነስ ያነሳሁት ነው መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት maybe not be socially acceptable ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል ከገንዘቡ ከጊዜው ከልጆች ምን and ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you ከባድ ነው ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው እነሱንም እንደዚህ አርጉ ብለህ ልትላቸው አትችልም so
እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ሶ ያን ላይ መጠንቀቅ ለምን ይቻላል አይቻልም ግን ነምበር 1 እኔን ልፈልግ ቅድም ያልኩትን ነገር እናርግ ሌላ ቦታውን ይዛ ቀላል አይደለም አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል ያንን ሙከራ ላርግ ማለት በቃ that's the reward and በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress. yes ወጣቱ not just here globally የኛ ደግሞ ይባሰበት suicides depression it's sad ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ የወረደ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል ራብ ምን በቃ ያልፋል እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው ከላይ እኮ ሌላ ብዙ ነገር እንዳለ ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጣል not to get lost not to get depressed not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሾች ላይ እንደውም ብዙ አለ ትምህርትም ያላለፈ ብዙ አለ ጦርነት አካባቢ ተፈናቀለ ብዙ አለ ዲፕሬሽን ብዙ አለ እሱ ላይ እንደውም it's not really my field ግን እሱ that's a good issue value added public service በደንብ ጥሩ ባለሙያ አምጥቶ አድረስ ማድረግ specifically በኢትዮጵያ ኮንቴክስት ትልቅ ለሁሉም አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው ሁሉም ጭንቅ ላይ ነው